ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት የሚያውቋቸውና በሚቀርቧቸው ሰዎች ከራሳቸው ውጭ ለማንም አይጨነቁም ተብለው የሚነገርላቸው የትምህርት ሚኒስተሩ ብርሃኑ ነጋ በሁሉም የመንግስት ዩኒቨርሲቲ የሚገኙ ተማሪዎችን ያስቆጣው ንግግራቸው አሁን ላይ ተማሪዎች ወደ ሰልፍ ወጥተው ብስጭታቸውን በመድረክ እየገለጹ ላጸፋው ምላሽ ደግሞ መንግስት ተማሪዎችን እያሰረና እያፈሰ መሆኑ ነው የተገለጸው። እኒህ የትምህርት ሚኒስተር በኢትዮጵያ ፖለቲካ ታሪክ ያልተሳካላቸው አሁን ደግሞ በሀገሪቱ የትምህርት ስርዓት ውስጥ ገብተው ትውልዱን እያሽመደመዱት ሀገርን ወደ ኋላ እያስቀሩ የሚገኙ ይመስላል። ሁሉም ዩኒቨርሲቲ ተማሪ አሉ 3ኛ ዓመት ትምህርቱን እንዳጠናቀቀ ለአንድ ዓመት የግዳጅ መምህርነት ትምህርትን በየአካባቢው ዙሮ መስጠት አለበት የሚለው ንግግራቸው ነው ተማሪዎቹን ያስቆጣቸው። በትንሽ ደሞዝ በሁሉም ቦታ ተመድበው ግዴታ መስራት ይኖርባቸዋል ያሉት ትምህርት ሚኒስተሩም አሁን ላይ ኢትዮጵያ ያላት የመምህራን እጥረትን ይቀርፋል፣ በዛ ላይ የዩኒቨርሲቲ ተማሪዎቹን ልምድ እንዲያገኙ ይረዳቸዋል ሲሉ ነው የተደመጡት። የተማሪዎቹ ሌላኛው ቁጣ ደግሞ ወደ ግዳጅ የምንሄደው ያለ ፍላጎት ከዛ ደግሞ ሌላ አንድ ዓመት በህይወታችን ላይ ለምን ይጨመራል ሲሉ ወደ ሰልፍ ወጥተው ከመንግስትና ከተማሪዎች መካከል ፍጥጫ አሁንም እንደቀጠለ ይገኛል።